ጤና ይስጥልኝ ሀገሬ ልጆች እንደምን አላችሁ? በዛሬው ትምህርታችን የምንመለከተው ሃንገ የሚለውን የአፋን ኦሮሞ ፕሪፖዚሽን ነው። ሃንገ ማለት እስከ ማለት ነው። በእንግሊዝኛ ቲል አንቲል የሚለውን ትርጉም ይይዛል። ፖዚቲቭ አፋን ኦሮሞ ክሎዝ ኮንቴኒንግ ሃንገ ትርጉሙን እንደነገርኳችሁ ነው። ቲል አንቲል ማለት ነው፣ እስከ ማለት ነው። በአማርኛ እንጀምር እና ማዘዝ የሚለውን ቃል እንውሰድ። እስከ የሚለውን መስተጻምር ማዘዝ ከሚለው ግስ ቃል ጋር አጣምረን ለእያንዳንዱ ተውላጠ ስም ስንመለከተው እንደሚከተለው ይሆናል። እኔ እስከማዝ ምንም አትስሩ፣ እኛ እስከምናዝ ጠብቁ፣ እናንተ እስከምታዙ እንጠብቃለን፣ አንተ እስከምታዝ ጠብቃለሁ፣ አንቺ እስከምታዝ እጠብቃለሁ። እነሱ እስከሚያዙ ጠብቀናል፣ እሱ እስከሚያዝ አንጀምርም፣ እሷ እስከምታዝ አንወጣም። ደግሞ ከተጻፉት እስከማዝ፣ እስከምናዝ፣ እስከምታዙ፣ እስከምታዝ፣ እስከምታይ፣ እስከሚያዙ፣ እስከሚያዝ፣ እስከምታዝ እነዚህ ደምቆ የተጻፉት በአፋን ኦሮሞ እንዴት የሚባሉ ይመስላችኋል? የአገሬ ልጆች እስከ ሃንገ ነው ብያችኋለሁ። ማዘዝ አጀጁ ነው። ስለዚህ ቨርብ ፎርሙን ለእያንዳንዱ ተውላጠ ስም ትንሽ ሞዲፋይ እናደርገዋለን። አጀጁን ሃንገ ፕሪፊክስ እናደርጋለን። እንዴን ለሁሉም ተውላጠ ስሞች ፓተርን ይኖረዋል ማለት ነው። መልሱን አብረን እንይ። እንግዲህ በቦልድ የተጻፉት ደምቆ የተጻፉት ላይ አተኩሩ። ለእያንዳንዱ ነው። አንደኛ እኔ እስከማዝ ምንም አትስሩ የሚለው አኔ ሃንገ አጀጁቲ ሆማይን ሆጀቲና ሃንገ አጀጁቲ ኑቲ ሃንገ አጀጅኑቲ ኤጋ እኛ እስከምናዝ ጠብቁ፣ እስከምናዝ ሃንገ አጀጅኑቲ ኢሲን ሃንገ አጀጀንቲ ኒኤግና እናንተ እስከምታዙ እንጠብቃለን፣ እስከምታዙ ሃንገ አጀጀንቲ ይጠብቃል። ጀ የሚለው ሁለተኛው ጀ ይጠብቃል። አቲ ሃንገ አጀጁቲ ነን ኤጋ አንተ እስከምታዝ እጠብቃለሁ፣ አንቺ እስከምታዥ እጠብቃለሁ። እስከምታዝ እስከምታዥ ሃንገ አጀጁቲ ጁ ይጠብቃል። ኢሳን ሃንገ አጀጀንቲ ኤግኔራ እነሱ እስከሚያዙ ጠብቀናል። እስከሚያዙ ሃንገ አጀጀንቲ የትኛውም ጀ አይጠብቅም እዚህ ጋር አጀጀንቲ ለኢሳን ማለት ነው። ኢኒ ሃንገ አጀጁቲ ይንጀልቀብኑ እሱ እስከሚያዝ አንጀምርም፣ እስከሚያዝ ሃንገ አጀጁቲ የትኛውም ጀ አይጠብቅም ለኢኒ። ኢሼን ሃንገ አጀጁቲ ኢምባኑ እሷ እስከምታዝ አንወጣም። ሃንገ አጀጁቲ ጁ ይጠብቃል ለኢሼን። ፓተርኑን ተመልከቱ። ለሁሉም ተውላጠ ስሞች ከተውላጠ ስሙ ከፕሮናውኑ ቀጥሎ ሃንገ ይመጣል። ኤንዴን ቨርብ ፎርሙ ይመጣል አጀጁ when it's different forms። ቨርብ ፎርሙ መጨረሻ ላይ ቲ የሚል ሰፊክስ አለው ለሁሉም። እንግዲህ ቨርብ ፎርሙ የአጀጁ ምንድነው ብላችሁ ብትሉኝ እንግዲህ እስከማዝ፣ እስከምናዝ፣ እስከሚያዝ ይሄ ፕሬዘንት ታይም ላይ ያለ ኤክስፕሬሽን ነው፣ ፓስት አይደለም። ፊውቸር ነው ወይ ፕሬዘንት ነው፣ ፓስት አይደለም። ስለዚህ የወሰድነው ቨርብ ፎርም ሞዲፋይድ ሲምፕል ፕሬዘንት with the suffix t ነው ማለት ነው። እሱም በፎርሙላ ምን ማለት ነው ያያለን። The pattern of the bold clauses in the above example can be summarized as follows. bm ሲደመር ሃንገ ሲደመር ጂዋን ኡ ቲ for ani nuti ati any and ishin ቢ ላይ bm ሲደመር ሃንገ ሲደመር ጂዋን አን ኢት for ኢሳን ኤንድ ኢሲን እንግዲህ bm በመቃ ማለት ነው። ፕሮናውን ተውላጠ ስም ማለት ነው። ሃንገ እስከ ማለት ነው። ከሱ ቀጥሎ ጂዋን ኡ ወይም ጂዋን አን የሚባለው ቨርብ ፎርም ሞዲፋይድ ሲምፕል ፕሬዘንት ብለን የተመለከትነው ነው። ሞዲፋይድ ሲምፕል ፕሬዘንት ፎርም ለማድረግ we change the last vowel of the simple present tense form of a given verb with respect to each pronoun to u for all pronouns except
ኢስን ኤንድ ኢሳን ለኢስን ኤንድ ኢሳን ላስት ቫውልን ወደ አን እንቀይራለን ብለን ነው በተደጋጋሚ ያየነው። ስለዚህ ፕሮናውኑ ሲደመር ሃንገ እንዴን ሞዲፋይድ ሲምፕል ፕሬዘንት ይሆናል ማለት ነው። ሞዲፋይድ ሲምፕል ፕሬዘንት ኢሴንሻሊ ጂ1 ኡአን ማለት ነው። and then we prefix t to the modified simple present ማለት ነው። እንግዲህ modified simple present በኤ እና በቢ የተገለጸው ማለት ነው። ምሳሌ እንመልከት። ሌላ ምሳሌ እንመልከት። አኒ ሃንገር ኡፉቲ ነኤጊ እኔ እስከምመጣ ጠብቂኝ wait me until I come ሃንገር ኡፉቲ ገና ሊመጣ ነው። እስከምመጣ ጠብቂኝ እስከምመጣ ሃንገር ኡፉቲ እንግዲህ ሃንገ ፕሮናውኑ አኒ ነው። ሃንገ አለ and ኡፉ is the modified simple present tense form of the verb ኡፉ with respect to አኒ ማለት ነው። እንግዲህ አኒ ነን ኡፋ ነው እመጣለሁ ነን ኡፋ ላስት ቫውሉ አ ነው። እሱን modified simple present ስናደርገው that means when there is a preposition prior to the verb ማለት ነው። most of the time modified simple present form የሚደረገው either in the negation of the simple present tense ሂን prefix ይደረግ ካልሆነ ደግሞ እንደዚህ አይነት ክስቶች ሃንገ አከ አኩማ የሮ የሙ ሃ ዋን የመሳሰሉት ከግሱ በፊት ሲመጡ in the present time the last vowel of the verb in the present tense is u ነው የሚሆነው ማለት ነው። u ነው የሚሆነው and it is obtained by changing the last vowel of the verb in the simple present tense to u for all pronouns except isin and isan. For isin and isan we change the last vowel of j1 or simple present tense to an ማለት ነው። so በዚህ መሰረት ኡፉ መምጣት ነው ለን ኡፋ ይሆናል simple present tense for ani modified simple present ለማድረግ አን ወደ ኡ ስንቀይረው ኡፉ ይሆናል። ሃንገር ኡፉቲ እስከምመጣ ይሆናል ማለት ነው። ቲ suffix እናደርግ to the modified simple present ኑቲ ሃንገር ኡፍ ኑቲ ኤጊ እኛ እስከምንመጣ ጠብቂ wait until we come እንግዲህ ሃንገር ኡፍ ኑቲ simple present tense form of the verb ኡፉ with respect to ኑቲ ኡፍና ነው። ኡፍና ሞዲፋይ ስናደርገው አን ኡፍና የሚለው ላይ አ የሚል ቫውል አለው እሱን ወደ ኡን ቀይረዋለን ኡፍኑ ይሆናል። ቲ የሚለውን ሰፊክስ እንጨምራለን ኑቲ ሃንገር ኡፍ ኑቲ እስከምንመጣ ይሆናል ማለት ነው። ኢሲን ሃንገር ኡፍ ተኒቲ ኒኤግና እናንተ እስከምትመጡ እንጠብቃለን we will wait until you come ሃንገር ኡፍ ተኒቲ እንግዲህ the modified simple present form of the verb ኡፉ with respect to ኢሲን ኡፍተን ነው የሚሆነው። ኢቲ ሰፊክስ እናደርጋለን ባለው መሰረት ሃንገር ኡፍ ተኒቲ እስከምትመጡ ይሆናል ማለት ነው። አቲ ሃንገር ኡፍ ቱቲ አኒ ሲን ኤጋ አንቺ እስከምትመጪ እጠብቅሻለሁ I will wait you till you come አቲ ሃንገር ኡፍ ቱቲ እስከምትመጪ ኡፍ ቱቲ ኢሳን ሃንገር ኡፍ አንቲ ኤጊ እነሱ እስከሚመጡ ጠብቅ wait until they come ሃንገር ኡፍ አንቲ እስከሚመጡ እንግዲህ the present time ላይ ቢሆን ኖሮ in the simple present tense or in the future tense ለኢሳን the verb form for ኡፉ የሚሆነው ኢሳን ንኡፉ ይመጣሉ ንኡፉ modified simple present ስናደርገው ላስት ቫውሉን ወደ እን እንቀይራለን ኡፈን ይሆናል ማለት ነው። ቲ የምትለዋን ኢቲ የምትለዋን ሰፊክስ እንጨምራለን ኢሳን ሃንገር ኡፍ አንቲ ኤጊ እነሱ እስከሚመጡ ጠብቅ wait until they come ኢሼና ሃንገር ኡፍ ቱቲ ኤጋ እሷ እስከምትመጣ ጠብቁ wait until she comes እስከምትመጣ ሃንገር ኡፍ ቱቲ ኢሼና ሃንገር ኡፍ ቱቲ እንግዲህ in the simple present tense verb form for ኢሼን of ኡፉ እንደሚሆነው ኢሼን ኡፍቲ ነው የሚሆነው ላስት ቫውሉ አይ ነው። modified simple present ስናደርገው አይን ወደ ኡን ቀይራለን ላስት ቫውሉ ማለት ነው። ሃንገር ኡፍ ቱ ቲ ይሆናል ማለት ነው። ሃንገር ኡፍ ቱቲ እስከምትመጣ until she comes ኢኒ ሃንገር ኡፍ ቱቲ ኤጋ እሱ እስከሚመጣ ጠብቁ wait until he comes
inni hanga dhufutti እስከሚመጣ until he comes ይሆናል ማለት ነው።